ሰላም ቤተሰብ፣ ዛሬ ደግሞ ቆንጆ ሩዝ ከስፋ እንሰራለን። እሱን ለመስራት እኔ ያዘጋጀሁት እንደዚህ ሁለት ሽንኩርት፣ ትናንሽ አነስ ያለች ሽንኩርት ላይ ከተፍኩት። እዚህ ጋር ሁለት ቲማቲም ድቅቅ አድርጌ ከተፍኩ ማለት ነው። መካከለኛ ቲማቲም ነው። ቀጥዬ ሁለት ካሮት በዚህ መልኩ ፈቀፈቁ ማለት ነው። ሁሉንም ነገር አስተካክዬ ከጨረስኩ በኋላ የምሰራበት እቃ ላይ 2 ማንኪያ ዘይት አድርጌ ሽንኩርቱን ጨመርኩ ማለት ነው። ከዛ በኋላ ነጭ ሽንኩርት 4 ነጭ ሽንኩርት የፈጨሁት ነበር፣ እሱን አደረኩ። እዚህ ጋር ቲማቲሙን ጨመርኩ። ሽንኩርቱና ነጭ ሽንኩርቱን ከጠበስኩ በኋላ ቲማቲሜን ጨመርኩ ማለት ነው። ከዛ ቲማቲሙን በደንብ ካቁላላ በኋላ ካሮቱን ጨምሬ አብሬ በደንብ አድርጌ ጥብስ አድርጌ እሱ በደንብ ሲበስል የቲማቲም ሳልሳ ጨመርኩ። በቀጠል ዶሮዬን ጨመርኩ ማለት ነው። ዶሮ ላይ ደግሞ እነዚህን ቅመሞች ጨምሬ ያለው እጽፍላችኋለሁ። ከዛ ቀጥዬ ቅመሞቹን ካደረኩ በኋላ ዶሮ እንዲጣፍጥ በቅመሙ በደንብ አድርጌ ጠበስኩት። በደንብ አድርጌ እንዲዋሃድ ጣዕም እንዲኖረው በኋላ 1 ኩባያ ውሃ ጨምሬ ቀቀልኩት። እንዲህ በደንብ ከበሰለ በኋላ ዶሮውን ከዛ ላይ አወጣለሁ ማለት ነው። እንደዚህ በደንብ መብሰል ስላለበት በደንብ በስሏል ማለት ነው። አቤት ቆንጆ ሆኖ ነው የበሰለው። እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ነው የሚጣፍጠው። ቆንጆ ሆኖ እንዲጠብስ ካለ በኋላ ዶሮውን አውጥቼ 2 ኩባያ በስመቲክ ሩዝ አጥቤ እሱን ጨመርኩበት ማለት ነው። እና ከሩዙን ጨምሬ እንደዚህ እንዲጣፍጥ አብሬ በእንትኑ አቁላላሁት ማለት ነው። በደንብ አድርጌ 1-5 ደቂቃ በቅመሙ ማለት ነው። እዛ ሁሉ የዶሮ የተቀቀለበት ላይ እንዲህ ስናደርገው ይጣፍጣል ማለት ነው። የዛን ቅመሙን ቴስቱን ስለሚይዝ እሱን በደንብ አድርጌ እንደዚህ ካዋሃድኩ በኋላ ከላይ ለ2 ኩባያ ሩዝ 4 ኩባያ ውሃ ጨመርኩኝ። 4 ኩባያ ውሃ ጨምሬ ክደን አደረኩ ማለት ነው። ከዛ በኋላ በደንብ እንደዚህ ተንተክትኮ እሱን ከድኜ ደግሞ ችክኑን ኤር ፍራየር ውስጥ አረኩት። ትንሽ ቃንዲል ወደዛ እንደዚህ ይሄን በመሰለ መልኩ በጣም ቆንጆና የሚጣፍጥ ይሄንን የመሰለ ሩዝ ሆነልን ማለት ነው። ስለዚህ እንዴት እንደሚጣፍጥ ልነግራችሁ አልችልም። እኔ በጣም ነው የወደድኩት። በጣም ቤተሰብ ሁሉ በጣም ወዶት ነው የበላ ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።